በእግር ኳስ ታሪክ ውስጥ ብዙ ድንቅ ተጫዋቾችን አይተናል። ግን እንደነዚህ ሁለት ዓለምን ለሁለት የከፈሉ መላውን ስታዲየም በአንድ እግራቸው ያቆሙና የታሪክን መጻሕፍትን በየቀኑ አዲስ ታሪክ እንዲጽፉ ያስገድዱ ነገስታት ታይተው አያውቁም። በአንድ በኩል ተፈጥሮ የታደለችውን ኳስን እንዳስማት የሚረጨውና የአርጀንቲናውያን ኩራት የሆነው ሜሲ፣ በሌላው በኩል ደግሞ በላቡና በጽናቱ ተራራውን የናደው የሰው ልጅ የሥራና የሥነ ምግባር ተምሳሌት የፖርቹጋሉ ክስተት ክርስቲያኖ ሮናልዶ። እነዚህ ሁለት ተጫዋቾች ለሁለት አስርት ዓመታት እግር ኳስን የራሳቸው የግል መጫወቻ አድርገውታል። ድህነትን አሸንፈው አካላዊ ድክመትን ረግጠውና የማይቻሉ የሚመስሉ ክብረ ወሰኖችን ሰባብረው ዛሬ ካሉበት የክብር ዙፋን ላይ እንዴት ሊወጡ ቻሉ? ዛሬ በቪዲዮአችን ከሮሳሪዮ ሰፈር እስከ ኳታር ድል፣ ከማዴራ ደሴት እስከ ሳውዲ አረቢያ በረሃዎች ድረስ የተዘረጋውን የእነዚህ ሁለት የእግር ኳስ ጀግኖች ሙሉ ታሪክ እናያለን። የሜሲ ጉዞ የጀመረው በአርጀንቲናዋ ሮሳሪዮ ከተማ በ1987 እንደ አውሮፓውያን አቆጣጠር ነበር። ሜሲ ገና በ4 ዓመቱ በአካባቢው ክለብ ግራንዶሊ ኳስ መጫወት ጀመረ። ከእግሩ ጋር የተጣበቀች የምትመስለው ኳስ የሁሉንም ሰው ትኩረት ስባ ነበር። ይሁን እንጂ በ11 ዓመቱ ሕይወቱ አደጋ ላይ ወደቀ። የሰውነት እድገት ሆርሞን እጥረት እንዳለበት ሲታወቅ ሕክምናው በወር $900 ይጠይቅ ነበር። ድሃ የነበሩት ቤተሰቦችም ሆኑ የአርጀንቲና ክለቦች ይህንን ወጪ መሸፈን አልቻሉም። በዚህ ወሳኝ ወቅት ነበር የባርሴሎናው ስካውት ቻርልስ ሬክሳች ሜሲን እንዲሞክር እድል የሰጠው። የሜሲን ችሎታ ሲያይ ይህን ልጅ ሌላ ፍጥረት ነው በማለት ወዲያውኑ ውል ለመፈረም ፈለገ። እስክርቢቶና ወረቀት በአቅራቢያው ስላልነበረ ታሪካዊ ውል የተፈረመው በምሳ ቤት ናፕኪን ወረቀት ላይ ነበር። ሜሲ ወደ ስፔን ተጓዘ። ሕክምናውም እያገኘ በታዋቂው ላማሲያ አካዳሚ ውስጥ እንደ እሳት ነደደ። በ2004 ከሮናልዶ ጋር መጫወት ሲጀምር ዓለም አዲስ የታሪክ ምዕራፍ የተጻፈ መሆኑን ተረዳ። በተቃራኒው ደግሞ ፖርቹጋሏ ማዴራ ደሴት በ1985 እንደ አውሮፓውያን አቆጣጠር የተወለደው ክርስቲያኖ ሮናልዶ ታሪክ በላብና በከባድ ስራ የታጀበ ነው። ሮናልዶ ያደገው በጣም ድሃ በሆነ ቤተሰብ ውስጥ ሲሆን አባቱ የአትክልት ሰራተኛ ነበሩ። በ12 ዓመቱ ቤተሰቦችን ትቶ ወደ ሊዝበን ሲሄድ በብቸኝነትና በድህነት ብዙ አልቅሷል። ነገር ግን በልቡ ውስጥ አንድ ትልቅ ህልም ነበረው፣ የዓለም ምርጥ መሆን። እንደ አውሮፓውያን አቆጣጠር በ2003 ማንቸስተር ዩናይትድ ስፖርቲንግ ሊዝበን ጋር ባደረገው ጨዋታ ሮናልዶ የዩናይትድን ተከላካዮች በክሎቱ አዘሯቸው። ወደ ኦልድ ትራፎርድ አቀና። ታዋቂው ቁጥር 7 መለያን ለበሰ። በቀን ለሰዓታት በጂም ውስጥ በመስራትና ልምምድ በማድረግ ሰውነትን ወደ ማሽንነት ቀየረው። ሮናልዶ ተሰጠው ብቻ ሳይሆን የከባድ ስራ ትርጉም መሆኑን ለዓለም አሳየ። ለ9 ተከታታይ ዓመታት ሜሲ በባርሴሎና፣ ሮናልዶ በሪያል ማድሪድ ሆነው ያደረጉት ፉክክር በእግር ኳስ ታሪክ አቻ የማይገኝለት ነው። ኤሊ ክላሲኮ የሁለቱ ተጫዋቾች ጦርነት ሆነ። አንዱ ሃትሪክ ሲሰራ ሌላኛው በነጋታው 4 ጎል ያስቆጥራል። በዚህ ጊዜ ውስጥ ሜሲ 91 ጎሎች በአንድ ዓመት በማስቆጠር የጊኔስ ወርልድ ሪከርድ ሰበረ። ሮናልዶ ደግሞ ሪያል ማድሪድን ለ3 ተከታታይ ዓመታት የሻምፒየንስ ሊግ ቻምፒዮን በማድረግ የማይደፈር ታሪክ ሰራ። የሁለቱም ትልቅ ህመም ግን ለሀገራቸው ዋንጫ ለማንሳታቸው ነበር። ሮናልዶ በ2016 ፖርቹጋልን በመብራት የዩሮ ዋንጫን በማንሳት የመጀመሪያውን ትልቅ ክብር አገኘ። ሜሲ ግን በአርጀንቲና 3 ተከታታይ የፍጻሜ ጨዋታዎችን ተሸንፎ እስከ መሬት ድረስ አልቅሶ ነበር። ነገር ግን ታሪክ ለሜሲ ሌላ እቅድ ነበራት። በ2021 ኮፓ አሜሪካን፣ በ2022 ደግሞ በኳታር የዓለም ዋንጫን ከፍ አድርጎ አነሳ። በዛች ምሽት ሜሲ የእግር ኳሱ ንጉስ መሆኑን በይፋ አረጋገጠ። ሮናልዶም ቢሆን በብሔራዊ ቡድን ደረጃ የምንጊዜም ከፍተኛ ጎል አስቆጣሪ በመሆኑ የራሱን የማይደመሰስ አሻራ ኑሯል። ዛሬ ሜሲ በአሜሪካው ኢንተር ሚያሚ፣ ሮናልዶ ደግሞ በሳውዲው አልናስር ይገኛሉ። ሁለቱም ከ40 ዓመት እድሜያቸው ቢቃረቡም አሁንም ጎል ማስቆጠራቸውም አላቆሙም። ሜሲና ሮናልዶ ለእግር ኳስ አፍቃሪዎች የሰጡት ትልቁ ስጦታ ፍክክራቸው ሳይሆን ህልም ካለህና ጠንክረህ ከሰራህ የማይቻል ነገር የለም የሚለውን ትምህርት ነው። አንዱ ጥበብ ነው፣ አንዱ ጥንካሬ፣ አንዱ ተሰጥኦ ነው፣ አንዱም ጽናት። ሁለቱም በአንድ ዘመን ማየታችን ለኛ ትልቅ ድል ነው።